የሚባል ጎሳ የለም ነው የነገር አማርኛ ተናጋሪ ማህበረሰብ አለ እዚህ ሀገር ላይ ክልል ተበጅቶለታል ያለው ግን ባክግራውንዱ ምንድነው አማራው መሰረታዊ ስሪቱ ከኢትዮጵያ ጋር የተቆራኘና ጸረ ኢትዮጵያ የሆነ አመለካከት የሌለው ህዝብ በመሆኑ የተነሳ ኢትዮጵያም አደጋ ውስጥ የወደቀች ህልውና አደጋ ውስጥ የወደቀ ሀገር ናት ያንንም ህልውና በመታደግ ሀገርን በማስቀጠል ትልቅ ሚና ይኖረዋል የሚል እምነት እንዳለኝና ሁሉም ትኩረቴ በዚህ በአማራ ፋኖ እንቅስቃሴ ዙሪያ መሰራት ባለባቸው ጉዳዮች ላይ ነው ማተኩረው በየተናግሬ ነበር እና የቻልኩትን ያህል የጻፍኳቸው ነገሮች በሙሉ በዚህ ጉዳይ ላይ የሚሽከረከሩ ነበሩ ከዛ ደግሞ በጣም ትልቁና ዋንኛው ስራ በየደጋግሜ ያቀረብኩት የአማራ ፋኖ የሥራዎች ሁሉ እናት የሳዳም ሁሴንን ቋንቋ ተጠቅሜ ነው የሥራዎች ሁሉ እናት የአማራ ፋኖች መካከል አንድነት እንዲፈጠር ማድረግ ነው አንድ አይነት የፖለቲካና ወታደራዊ አመራር እንዲኖራቸው ማድረግ ነው እሱ ስራ ሳይሰራ የአማራ ህልውና ሊከበር እሱ ስራ ሳይሰራ ኢትዮጵያ እንደ ሀገር መቀጠል የምትችልበት ሁኔታ አይኖርም እዛ ላይ እናተኩር የሚል ነው ያ ስራ ከሞላ ጎደል አሁን ተከናውኗል እዚህም በጣም ደስተኛ ነኝ ያ ስራ ተከናወነ ማለት ግን ከሱ ስራ በኋላ የሚሰሩ ደግሞ ሌሎች ስራዎች ሁሉም ማለት አይደለም በዋነኛነት የተከናወነው ስራ ትንሽ አንዳንድ ቦታዎች ላይ ወደታች አንድነቱን በማምጣት የቀሩ ስራዎች አሉ ከአማራ ፋኖ የትግል አጀማመር ጋር ከአማራ ህዝብ ትግል በተለያዩ ቦታዎች ላይ በአንድ ሺህ ትንሽ ቡድኖች የጀመረ በመሆኑ የተነሳ አሁን ላይ ነው አንድ ጠንካራ ወደሆነ የፖለቲካና ወታደራዊ አመራር መምጣት በዚያ አጭር ጊዜ ውስጥ ታምራዊ ነገር ነውና ወደታች የቀሩት አደረጃጀቶችም የዛት የመጀመሪያው በጣም በርካታ ሆኖ ተበትኖ የጀመረ ያደረጃጀት ባህሪ ውጤቶች ስለሆኑ ቀስ በቀስ በተለያዩ ቦታ ያሉትን የማዋሃድ ወደ አንድ የማምጣት ስራዎች የተሰሩ ነው ትግስት ይጠይቃል በትግስት መፈጸም ያለበት ነው ብዬ ነው ማምነው ግን ይሄ በአጠቃላይ ትልቁ ክንውን ነው በዚህ ክንውን በጣም የረካው በዛም ላይ ትኩረት አድርጌ ብዙ የሰራው መሆኑን እንድታቀው ነው ፈልገው ይሄው ነው እንግዲህ ግን ይሄን አጋጣሚ ግን ይሄን አማራ ፋኖ አንድነት መምጣት በተመለከተ እዚህ ድል ከሰጠኝ አንዳንድ ነገሮች ላይ መናገር ፈልጋለሁኝ ያለው ይሄ አንድነቱን የማምጣት ስራ ሂደት አማራ ፋኖ ቢሆን ወጪ የሚገኘው ፋኖን ደግፋለሁ የሚለው በኢትዮጵያ ማወቅ ያለበት እናንተ አይነት ሰዎች የተጫወቱትን ሚና በደንብ ማወቅ አለባቸው ብዬ ነው ማስበው ይሄ አማራን ፋኖ ወደ አንድ ለማምጣት ሰላም የዚህ ድንቅና አዲስ ትውልድ አባላት ውድ የቻናላችን ቤተሰቦች ሰሞኑን የአንዳርጋቸው ጽጌን ስም ማዕከል ያደረገው የአጀንዳነት ማዕበል ማህበራዊ ሚዲያውን አጥለቅልቆታል ብዙዎች ባዩትና በሰሙት ልክ ይነጋገራሉ እኛ ግን ዝምታን መርጠን ማለፍ አስበን ነበር ምክንያቱም ሆን ተብሎ የተጠመደውን ትኩረት ማጥመጃ መረብ ስላስተዋልን ነው ነገር ግን ይህ የአጀንዳ ድንጋይ ከአንድ አቅጣጫ ብቻ የተወነጨፈ አይደለም ከራሱ ከአንዳርጋቸው ውስጣዊ መሻት ከአገዛዙ የሳይበር ሰራዊት ስሌት አልፎ ተርፎም የትግሉ ደጋፊ ነን ከሚል ወገኖች ጭምር የተወነጨፈ ባለ ሶስት ጫፍ ጦር ነው ዛሬ ከማዕበሉ ጀርባ ያለውን እውነተኛ ሴራ እንፈትሻለን የአማራ ህዝብ የህልውናው ትግል ተራ የስልጣን ቁማር መጫወቻ እንዳልሆነና ይህ አዲስ ትውልድ ማንም መንገደኛ ፖለቲከኛ እንደፈለገ የሚበትነው የሰፌድራይ ቆሎ አለመሆኑን በተጨባጭ የምናይበት ልዩ ዝግጅት ነው መአሃድ ህመሙን አሳውቋል አብን መድኃኒቱን ቀምሯል የፋኖ ሰራዊት ደግሞ ቀዶ ህክምናውን ጀምሮ እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ የሰሞነኛው የአንዳርጋቸው ጽጌ የአጀንዳነት ማዕበል መሻገሪያ ድልድይ ሳልሰራለት ዝምታን መርጬ ባላየና ባልሰማ ለማለፍ አስቤ ነበር ምክንያቱም ሆን ብሎ አቅዶና አስልቶ ራሱን አጀንዳ ለማድረግ ወደ አደባባይ የወጣን ግለሰብ የትኩረት ማዕከል ማድረግ በራሱ
የባለቤቱን ስውር ዓላማ ከግብ ለማድረስ ሳያውቁ ማገዝ መሆኑን ስለተረዳሁ ነበር። ይሁን እንጂ ይህ የአጀንዳነት ድንጋይ ከአንድ አቅጣጫ ብቻ የተወነጨፈ ባለመሆኑ ይልቁንም እናውቃለን ያሉ ሁሉ እየገነባን ያለውን መልሰው ለመናድ ሲዳዳቸው ባይ ይህንን ልል ወደድሁ። የአጀንዳው ድንጋይ በመጀመሪያ ደረጃ ከራሱ ከአንዳርጋቸው፣ በሁለተኛ ደረጃ ከአገዛዙ የሳይበር ሰራዊት፣ በሶስተኛ ደረጃ ደግሞ የአማራን ሕዝብ የህልውና ትግል እንደግፋለን ከሚሉ ወገኖች የተወነጨፈ ነው። ሶስቱም ኃይሎች የየራሳቸው የፖለቲካ መሻትና ስሌት አንግበው የአጀንዳ ወንጭፋቸውን እንዳነሱ መገመት አያዳግትም። አንዳርጋቸው ጽጌ ውስጣዊ መሻት ከራሱ ከአንዳርጋቸው ጽጌ ውስጣዊ ፍላጎትና ስነ ልቦና ብንነሳ መልእክቱ ግልጽና ቀጥተኛ ነው። ትናንት በአማራ ሕዝብ ላይ የተናገርኩትን ብናገርም የፈጸምኩትን ብፈጽምም ዛሬ በዚህ በአማራ ልጆች ደምና አጥንት በታሰረው የህልውና ትግል ውስጥ በነ ስማይ ጠሬ በኩል ከነሙሉ ክብሬና ዝናዬ አለሁ። ይኸው ይህንንና ያንን እያደረገው ነው። ሾማችሁኝም አልሾማችሁኝም በእነገሌ በኩል በሚሰጠኝ ተልእኮ የትግላችሁ ዲፕሎማሲያዊ አምባሳደር እኔው ነኝ እያለን ነው። እኛ ግን ይህንን አካሄድ እንደ አንድ ንቁ ታዛቢ ነብር አየበል እንደሚባለው በንቃት አይተን እንሸኘዋለን። ምክንያቱም እንደ ድርጅት አፋብን የራሱን መርህ ስልትና መዋቅራዊ አሰራር ስላለው እንዲህ አይነቱን ስውር ደባም ሆነ ግልጽ እንቅስቃሴ ምላሽ የሚያገኘው ጉዳዩ በሚመለከተው አካል ብቻ በመሆኑ ነው። እነ ስማይ ጠሬውና አንዳርጋቸው ጽጌ በአማራ ሕዝብ ትግል ዙሪያ የሚያንጃብቡት ልክ ግልገል እንዳየ ሮስ ሆነው አይ አለማወቅ ደጉ በማን ተጎትጉተው በምን አይነት የሴራ ገመድ ወደዚህ ትግል እንደገቡ በማን ደጋፊነት እንደጸኑና እስካሁን ምን አይነት ታሪካዊና ስነ ልቦናዊ ዋጋ እንዳስከፈሉን ጠንቅቀን እናውቃለን። ነገር ግን ጠቢቡ ሰለሞን ጊዜ ለሁሉ እንዳለው እኛም ጊዜ ለሁሉ ብለን የአማራ ሕዝብ የህልውና ትግል ዓላማውን እንዲመታ ከታለመለት መስመርና ሀዲድ እንዳይወጣ ከትግሉ የማማ ላይ ቆመን ዋኔ ዋኔ እያልን ነው። የአገዛዙ የሳይበር ሰራዊት ይህ አጀንዳ ከተቀበለውና ካንጋለለው የአገዛዙ የሳይበር ሰራዊትና የሚዲያ ማሽን አንጻር ስንመነዝረው ደግሞ ፍላጎቱ ሌላ ነው። እዩት፣ የጽንፈኛውን አካሄድ ከባዕድ አገርና ከቀድሞ የኢትዮጵያ ጠላቶች ጋር አብሮ አገር ሊያፈርስ ነው የሚል የፕሮፓጋንዳ ከበሮ ይደቃሉ። እነርሱ እንደሚሉን ከሆነ ይህ ህዝብ በጦርነት ሐሩር የሚቆላው፣ በረሃብ አለንጋ የሚገርፈው፣ ማህበራዊ መሰረቱን የሚያናጋው፣ ከተማን ለውበት ሰዎችን ለረሃብ የሚዳርገው የኮሪደር መንግስታቸው ቅዱስ ተመራጭና ብልህ ነው። ስለዚህ ይህ መንግስታችንን ከጠላቶች ሆነው ሊወጉብን ነው፣ እኛ ግን እስከ ሞት እንታመናለን የሚሉ የውሸት ሰማዕትነት ካባ ለመልበስ ይሞክራሉ። ጊዜ ይስጠን እንጂ እስከምን ድረስ እንደሚታመኑና ይህ እየፈረሰ ያለ አገዛዝ እንዴት አድርገው እንደሚታደጉት አብረን የምናየው ይሆናል። እነዚህ ላይ ማስተዋል የሚገባው የአገዛዙ የሳይበር ሰራዊት ከፖለቲካና ታሪካዊ ዕውቀት የጸዱ ባይሆኑ ኖሮ ክሳቸውን ይበልጥ አጥብቀው ታሪክ ራሱን ደገመ በማለት የክሳቸውን ክብደት መጨመር ይችሉ ነበር። ዳሩ ግን የክፋት እንጂ የእውቀት አባቶች የሌሏቸው የአባታቸው ልጆች መሆናቸው በጀን ነው የምንላችሁ። የሶስተኛው ወገን አንጻር ከሁሉም በላይ ግን እኔን የገረመኝና ግልጽ ያልሆነልኝ በሶስተኛው ረድፍ ላይ የተቀመጡት ማለትም የትግሉ ደጋፊ ነን የሚሉ አካላት ሐሳብ፣ ፍላጎት ነው። የእነዚህ ወገኖች ፍላጎት ከምን አይነት የፖለቲካ ጽንሰ ሐሳብ ወይንም ስነ ልቦና ሊመነጭ እንደቻለ ለመገመት እጅግ ይከብዳል። ግን ደግሞ የቱንም ያህል ቢከብድም ለመናገር ባያስደፍርም እንኳን በግዴታ ገምተን ለግምታችን ወይንም ለመላምታችን የሚቀርበውን ምክንያታዊ ትንተና መስጠት ግን ተገልባጭ ታሪካዊ ግዴታችን ይሆናል። ምክንያቱም አንድ በግልጽ ሊታወቅና ሊሰመርበት የሚገባ ታላቅ እውነት አለ። እየተካሄደ ያለው ትግል ተራ የስልጣን ሽሚያ ሳይሆን የህልውና ትግል ነው። የመኖር ወይንም ያለመኖር ፍጹም ዓለም አቀፋዊ መርህን የተከተለ ርዕትና ፍትህን የተላበሰ ትግል መሆኑ ነው።
በመሆኑም ከዚህ ትግል መጋረጃ ጀርባ የፖለቲካ ጠኔና የስልጣን ረሃብ እያጥወለወለ ሊደፋቸው አንድ ሐሙስ የቀራቸው ከመአህድ ዘመን ጀምሮ እስካሁኑ ዘመን ድረስ በፖለቲካዊ እርካታ ፍለጋና በግል ዝና ስም የአማራን ሕዝብ ሲበሉና ሲያስበሉ የኖሩ የዚያኛው ዘመን ሰዎች ከዚህኛው አዲስና ንቁ ትውልድ ጋር አብረው መጓዝ እንደማይችሉ ሊታወቅ የሚገባ ሐቅ ነው። ምክንያቱም አንደኛ፣ ይህ ትግል ተራ ፖለቲካዊ የቁማር መጫወቻ አይደለም። የሕዝብ የጋራ የህልውና ምሽግ ነው። በዚህም ታላቅ የህልውና ተጋድሎ ውስጥ አድራጊውም ፈጣሪውም ትግሉን አማምጠው ያዋለዱት ለአማራ ሕዝብ ደምና አጥንታቸውን የገበሩ የቁርጥ ቀን ልጆች ናቸው። የዚህ ትግል እውነተኛ ጠበቆችና መሐንዲሶች እጃቸው ላይ ከተሳለው ሰይፍ ያልተናነሰ ፍጹም የተሳለና የተሳካ ፖለቲካዊ ምክንያትና ንቃት አላቸው። ስለዚህ ወደዚህ ትግል ምህዋር መግባትም ሆነ መውጣት የባለብዙ ሰይፍ ባለቤት የሆነውን የፋኖን ሰራዊት ፍጹም ይሁንታና ፈቃድ ማግኘት የሚጠይቅ ነው። ያለ ፋኖ ይሁንታ የሚደረግ ማንኛውም ጥምረትም ሆነ ውክልና ፍሬ አልባ ነው። ሁለተኛ፣ ይህ አዲስ ትውልድ የአባቶቹን የትግል ዘመን ስህተቶች፣ ክህደቶችና ስልታዊ ጉድለቶች በደንብ የተረዳና የሰነደ ነው። ለእነርሱ ኢትዮጵያ እና አማራ የሚሉት ጽንሰ ሐሳቦች አይምታቱበትም። አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማውንም ልሙጡንም በደንብ ለይቶ የተረዳ ከምን አይነት የታሪክ ማዕበል ተነስቶ አሁን ያለበት የፖለቲካ ማማ ላይ እንደደረሰ ጠንቅቆ የሚያውቅ ትኩስ ትውልድ ነው። ሶስተኛ፣ ይህ ትውልድ የራሱ ዕውቀት፣ ጥበብ፣ ስልትና ክህሎት ያለው ባለታሪክና ባለራዕይ ነው። ማንም መንገደኛ መጪ ወራጅ ፖለቲከኛ እንደፈለገ ሊዘግነውና ሊበትነው የሚችል የሰፌድ ላይ ቆሎ አይደለም። አዎ፣ ይህ ትውልድ በታሪካዊ ማንነቱ በአባቶቹ አጥንት ላይ የበቀለ የራሱ ማራኪና የማይደበዝዝ ቀለም ያለው ትውልድ ነው። ይህ ትውልድ አማራዊ ማንነቱን ለማስጠበቅ፣ ብሔራዊ ክብሩን ለማስቀጠል ሰንደቁን፣ ታሪኩን፣ ወገኑን፣ ባህሉን፣ ትውፊቱን፣ አህጉራዊ አሻራውንና ዓለም አቀፋዊ የፖለቲካ ድርሻውን በውል ጠንቅቆ የተረዳ ትውልድ ነው። በመሆኑም በአማራ ሕዝብ የህልውና ትግል መስመር ዙሪያ እነማን መሰለፍ እንዳለባቸውና እነማን መገለል እንዳለባቸው ለመወሰን ባለሙሉ ስልጣንና ብቸኛ ባለቤት እርሱ ብቻ ነው። አራተኛ፣ ይህ አዲስ ትውልድ እንደ ትላንትናው እንደዚያኛው ዘመን ትውልድ ማታለልና መሸወድ አይቻልም። ለመሸወድ ሐሳቡን ፍላጎቱን ያላቸው አካላት ቢኖሩ እንኳን አንድ ታሪካዊ እውነት ማስታወስ በቂ ነው። ከመአህድ ተነስተን በአብን አልፈን አሁን ላይ የደረስንበት የሶስተኛው ትውልድ የአማራ ብሔርተኝነት ፍጹም ማሳያና ማረጋገጫ የሆነው የፋኖ ሰራዊት ትግል የቀደመውን ታሪክ ያስቀጠለ የጎደለውን የሞላ እንጂ በማንም የድግስ ውስጥ ጨላፊ የሚጨለፍ ኃይል አለመኖሩን ነው። ስለ አማራ ብሔርተኝነት የእድገት ዑደት በቀደምት ካቀረብኳቸው 3 ተከታታይ ጽሑፎች መካከል የአብንን ዑደት በዳሰስኩበት ሁለተኛው ክፍል ላይ ያስቀመጥኩትን ይችን ማጠቃለያ ሐሳብ ጀባ ልበላችሁ። መአህድ የአማራን ሕዝብ ህመሙንና ስቃዩን አሳውቋል። አብን ደግሞ የበሽታው መድኃኒት ቀመር አውጥቷል። በመጨረሻም የፋኖ ሰራዊት ሕክምናውና ቀዶ ጥገናውን በተግባር አስጀምሯል። አዎ፣ የፋኖ ሰራዊት የተጣለበትን ይህንን ታሪካዊና ወሳኝ የቀዶ ጥገና ሕክምና በእውቁና በታላቁ የሕዝብ ሐኪም በፕሮፌሰር አስራት ወልደየስ መርህና ጽናት በብቃትና በድል አድራጊነት እንደሚወጣው ሙሉ በሙሉ በራሱና በሕዝቡ የሚተማመን የማያወላውል ታላቅ ኃይል ነው። የፋኖ ሰራዊት የተጣለበትን ታሪካዊና ወሳኝ የቀዶ ጥገና ሕክምና በእውቁና በታላቁ የሕዝብ ሐኪም በፕሮፌሰር አስራት ወልደየስ መርህና ጽናት በብቃት በድል አድራጊነት እንደሚወጣ ሙሉ በሙሉ በራሱና በሕዝቡ ይተማመናል። ይህ ትውልድ የቀደመውን ታሪክ ያስቀጠለ የጎደለውን የሞላ እንጂ በማንም የድግስ ውስጥ ጨላፊ የሚጨለፍ ኃይል የለውም። ምክንያቱም ትውልዱ የራሱ የማይደበዘዝ ቀለም አለው። ውድ ተመልካቾቻችን ይህንን የታሪክና
የወቅታዊ ፖለቲካ ትንተና እንዴት አያችሁት? ከዚህኛው አዲስ ትውልድ ጋር አብረው መጓዝ የማይችሉት የዚያኛው ዘመን ሰዎች እነማን ናቸው ይሏችኋል? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ይህ ቪዲዮ ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁንም አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ማራኪና ጥንቁቅ ትንተናዎች ሁልጊዜ እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለተከታተላችሁኝ ከልብ አመሰግናለሁ። እስካሁን አብሬያችሁ የቆየሁት ብርሃን ይግዛው ነኝ። በሌላ ዝግጅት እስከምንገናኝ ሰላም ለሕዝባችን፣ ፍትህ ለትግላችን፣ ለተገፋው ወገናችን።